ሰላም ጤና ይስጥልኝ። እንዴት አላችሁ ውድ አድማጮቻችን? ይህ የቢማክስ ስፖርት ዩቲዩብ ቻናላችን በየሳምንቱ የሚካሄዱ የፕሪሚየር ሊግ ጨዋታ ዜናዎችን፣ ውጤቶችንና የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። አብራችሁን እንድትሆኑ በአክብሮት እንጠይቃለን። በዘንድሮ የውድድር ዓመት በሚደረጉት በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ 4 የዋንጫ ውድድሮች በመሳተፍ ላይ የሚገኘው አርሰናል ጥሩ ፉክክር እያደረገ የሚገኝ ሲሆን የተረጋጋ ቡድንና ሰፊ ስኳድ በመያዝ ጠንካራ እንቅስቃሴ በማድረግ ላይ ይገኛል። የሚካኤል አርቴታ ለረጅም ጊዜ በቡድኑ ግንባታ ላይ መቆየትና በጠንካራ የአሰልጣኞች ቡድን አባላት መገንባቱ ቡድኑ ረጅም ጉዞ በተለያዩ የውድድር አይነቶች እንዲጓዝ በጎ አስተዋጽኦ እያበረከተለት ይገኛል። በዘንድሮ ፕሪሚየር ሊግ በ49 ነጥብ በአንደኛ ደረጃ በመምራት ላይ የሚገኝ ሲሆን በቻምፒዮንስ ሊጉ በ6 ጨዋታ ሙሉ 18 ነጥቦችን በመያዝ በተመሳሳይ በመሪነት ደረጃ ላይ ይገኛል። በኤፍኤ ካፑ ዛሬ የቻምፒዮንሺፕ ቡድን የሆነውን ፖርትስማውዝን ከሜዳ ውጭ የሚገጥም ሲሆን በመጪው ሮብ በካራባኦ ካፕ ሩብ ፍጻሜ ጨዋታ ኤምሬትስ ላይ ቼልሲን የሚያስተናግድ ይሆናል። በፕሪሚየር ሊግ በ21 ጨዋታዎች 49 ነጥቦችንና 26 ጎሎችን በማስቆጠር በአንደኛ ደረጃ ላይ የሚገኘው አርሰናል ከተከታዩ ማንቸስተር ሲቲ በ6 ነጥብ ልዩነት እየመራ ይገኛል። ካለው ሰፊ ስኳድ እና የቡድን ጥልቀት አንጻር መሪነቱን ይዞ ለመቀጠል የሚያስችል ብቃት እንደሚያሳይ ይጠበቃል። በቻምፒዮንስ ሊጉ የጀርመኑን ኃያል ቡድን ባየር ሙኒክን በአውሮፓ ጠንካራና ምንም ሽንፈት ያላስተናገደውን ቡድን ማሸነፍ የቻለ ሲሆን በተመሳሳይ ስፔኖቹን አትሌቲኮ ማድሪድ እና አትሌቲክ ቢልባኦን የመሰሉ ቡድኖች በመርታት ያለምንም ሽንፈት በበላይነት ማጠናቀቅ ችሏል። የዘንድሮውን የውድድር ዓመት ለአሰልጣኝ ሚካኤል አርቴታ ጥብቅ መከላከልና በተሻለ መልኩ የተሳካ የቆመ ኳስ አጠቃቀምን በመከተል በተጋጣሚ ላይ ተጽዕኖ የሚያሳድር ቡድን መገንባት የቻለ ሲሆን ይህም ውጤትን ለማሳካት እና የቡድንን ስነ ልቦና ለማጠናከር ወሳኝ ሚና እየተጫወተ ይገኛል። የዘንድሮ የሲዝኑን አጋማሽ በጠንካራና ወጥ ብቃት የተሻለ ነጥብ መሰብሰብ የቻለው አርሰናል ያለፉትን ተከታታይ ዓመቶች በፕሪሚየር ሊጉ ሲፎካከራቸው የነበሩት እንደ አምናው ሻምፒዮን ሊቨርፑል ካለፈው ዓመት ካሳዩት ወጥ አቋም እና ድል እንዲሁም ክረምት ላይ ካስፈረሟቸው ከፍተኛ ጥራት ካላቸው ተጫዋቾች አንጻር ትልቅ ግምት ቢሰጣቸውም ነገር ግን በጉዳትና የተጫዋቾች ከቡድኑ ጋር ቶሎ አለመላመድ ቡድኑ ደካማ የውድድር ዓመት እንዲያሳልፍ ምክንያት ሆኖታል። ይህም ክፍተት ለአርሰናል ትልቅ ዕድል የሚሰጠው ሲሆን በተመሳሳይ የፔፕ ጋርዲዮላው ማንቸስተር ሲቲ ከአምናው የበለጠ በብዙ አዳዲስ ተጫዋቾች ግዢ ቢጠናከርም ወጥ አቋም ማሳየት ባለመቻሉ አርሰናል ክፍተቱን ይጠቀምበታል ተብሎ ይጠበቃል። በቀጣይ አርሰናል ቀሪውን የሲዝኑን የውድድር ዘመን ጨዋታዎች በጥሩ ውጤት መወጣት ከቻለ እየተፎካከረ ከሚገኝባቸው 4 የዋንጫ ፉክክሮች የትኛውን ያሳካ ይሆን ለሚለው ወሳኝ ጥያቄ በውድድር ዓመቱ መጨረሻ ላይ ምላሽ የሚያገኝ ይሆናል።